አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ። ሀባይብ አህለን ወሳህለን ወመርሀበን። ተፈደሉ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ አበረታቱን ውዶችዬ። እና ዛሬ ደግሞ ያለሁት የት መሰላችሁ? የስልጤ ባህላዊ ቅርሳ ቅርስ ያለበት የስልጤ ሙዚየም ማለት ነው። የስልጤ ሙዚየም ወይም ወራቤ የስልጤ ሙዚየም ማለት ነው። ምን ነበር እስቲ በትክክል የሚባለው? የስልጤ ሙዚየም። የስልጤ ሙዚየም ወራቤ እና ያው በዛውም አገሬን የጎበኛችሁ አገራችንን የጎበኛችሁ እንዲህ ውብና ድንቅ የሆኑ በጣም ምርጥ ምርጥ ቦታዎቹን አሳያችኋለሁ። የምትፈልጉ ነገር ደግሞ ሁሉ ለማሳየት ዝግጁ ነኝ። ስለ እቃ፣ ስለ መሬት፣ ስለ ቤት የምትፈልጉት ነገር ካለ ትዕዛዝም ካለ አሳውቁኝ። ስልክ ቁጥሬን አስቀምጥላችኋለሁ። ኢንሻአላህ ካሁን በኋላ ያው ወጣ ቤ እሰራላችኋለሁ። የምትፈልጉትን ነገር እንደዚህ ምርጥ ምርጥ ቦታዎቹን ደግሞ አስጎበኛችኋለሁ። እናንተ የሚጠበቀው ላይክ ሰብስክራይብ ያረጋችሁ ማበረታታት ውዶቼ። ተያይዘን እንደግ ሰው በቁም ያለ መረዳዳት አንወድም። ብዙ ጊዜ የሆነ ነገር ሆነኝ፣ የሆነ ነገር ቸገረኝ፣ ታመምኩ፣ የሆነ ነገር ሲባል እንረዳዳለን። ግን እኔ አሁን የእናንተን እርዳታ የምፈልገው ላይክ ሰብስክራይብ አርጉልኝ፣ ሼር አርጉልኝ፣ ይውልኝ ቪዲዮ ስሰራ ላይቭም ስገባ እሱን ብቻ ነው። በቃ ሌላ እርዳታ ምናምን ነገር ሌላ አልጠየኩኝም። እና አበረታቱኝ። ስደት እንዳልመለስ የስደት እህታችሁ ነኝ። እኔም ያው እንደናንተው የመዳም ቅመም ነበርኩኝ። አሁን ኢንሻአላህ እስቲ ባላህ ፍቃድ ያው ወደ አገሬን ገብቻለሁኝ። እናንተ ደግሞ አበረታቱኝ እላችኋለሁ ውድ ሀገሬ ልጆች። እና ዛሬ እስቲ ውስጡንም ገብተን ዘና ፈታ እንላለን። አሁን ውጪውን እና ቪዲዮ ከረዘመ እንግዲህ ፓርት 1 ፓርት 2 ወርጌ ውጪውንም ላይሆንም አሳያችኋለሁ። ካረዘመ ግን እዚህ ጋር የተዘራ ነገር አለ መርገጥ ማይቻል ከሆነ ማሻአላህ ተባረከላ እንዴት እንደሚያምር ያ አላህ። ሀገራችን እኮ ወላሂ ውብ ናች። ግን ችግሩ ያው ምንድነው? ኢኮኖሚ ነው። እሱ አይወራም። በብር ነው የምትንቀሳቀሱት። በቃ እግራችሁ በተራመደበት ልክ ወጪ ነው ማለት ይቻላል። ግን አልሐምዱሊላህ ሰው የኖረ ነው፣ የበላ ነው፣ የጠጣ ነው ዘና ብሎ። እኛ እዛ በመዳም ስር ሆነ ወጫችንን ሁሉ ነገራችንን እነሱ ሸፍነውት በእነሱ ስር ሆነን እንትን ስለምናሳልፈው እዚህ ደግሞ ገብተን በራሳችን ሆነን ራሳችን ሁሉ ነገር መስኡሊያ ሆነን በራሳችን ዙሩፋችንን ስንሰራፍ ሊከብደን ይችላል ማለት ነው። ያን ደግሞ ራስን ማሳመን። ሰው የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። እንደ አቅማችን እንደ ቤታችን ለትንሹም ለትልቁም አልሐምዱሊላህ ብለን አብቃቅተን መኖር ነው። አዱንያ አትሞላም። ነገ ከነገ ወዳ መቼ ትተናት እንደምንሄድ ዛሬ ይሁን መቼ አናቅም። እና ባለን ጊዜ ደግሞ ራሳችንን ዘና ፈታ አድርገን በትንሹ ተብቃቅተን መኖር አለብን እላችኋለሁ ውዶቼ። እና ዩቲዩብ የከፈለኝ አይደለም ምን አይደለም እስካሁን ያው 2 አመት ሊሞላው ነው። ሌላው ቢቀር 2000 ያልገባም። እስቲ አሁን በዚህ ቪዲዮ ማለት ነው 2000 ያስገቡኝ እስቲ። ምን ችግር አለው? ቆይ ብታግዙኝ ብታበረታቱኝ። ያው እዚህ ጋር ፈረስ አለ። ፈረስ መጋለብ የሚፈልግ አለ እንደ የሚጋልብ አይታይም እንዴ? በደንብ ይታያል። እና በዚህ እንቴ መጋለብ የሚፈልግ ይጋልባን ነው መሰለኝ። ኦኬ እንደዛ ሳይሆን አይቀርም። ሰውየውም በዛ በኩል አለ። ልጠይቀው እንዴ? እኔ አልጋልብ ምን አረገልኝ? ምን ልታረጊ ነው ካለኝስ ጎመን በጤና አረፌ ልቀመጥ። እና እዚህ ውስጥ የሌለ ነገር የለም።
እላችኋለሁ። ቦታው ስፋቱ ማሻአላ ይፍታህ ገልብ ወላሂ ላዚም ላኢላሀ ኢለላህ። ስንት ነገር ነው በቃ ወላሂ የሚያምር ነገር ስንት ነገር ነው የሚያልፈን። ይሄ ብር ወይ በረካ የለም ጊዜያችንን እድሜያችንን ቅርጭምጭም አርጎ ይበላል። በላ ስንት ነገራችን ነው የገደለው ለማትሞላ አዱንያ። እዚህ የተለየ ነገር ህይወት አንኖርኛ። ሰው እንደሚኖረው ሰው እንደሚበላው እንደውም ያማስ እዚህ የሚኖረው ማለት ነው ለምዶታሉ። እንደኛ እኮ አይጨናነቁ በቃ ያላቸውን እንትን ብለው ለምዶታሉ፣ ችሎበት ይኖራሉ። እኛ ግን እዚያ እንዳሉትና እኛ በፍጹም አንገናኝም። እኛ አንችልበትም እንደነሱ እና ችሎታውን ብርታቱን አቅሙን ሁሉንም አላህ ይስጠን ማለት ነው። ዩቲናስ የምትመስል ልጅ መጣች። እሷ ናት እንዳይ ግን አይደለችም። ዩቲናስ አይደለችም። ልቅርጻት እንዴ ልቅርጻት ደግሞ አይደለችም፣ ግን ራሷን ነው የምትመስለው። ከዛ ሳያት እሷ መስላኝ ነበር እና አይደለችም። ይሄ ደግሞ በሩ ወደ መውጫው ነው። ውጩን ምናምን ባለፈው ከውጭ አሳይቻቸዋለሁ። ውጩ ዛሬ ውስጥ ነው ያለሁት ከግቢ ውስጥ። ባለፈው ደግሞ ከግቢ ውጭ ነበርኩኝ። እዚህ አካባቢ ወደ መግቢያው ነው። እንትኑ ደግሞ ያለው ያው እዚህ ነው። ቅርሳ ቅርሱ የስልጤ የባህላዊ ቅርስ በአጠቃላይ እዚህ ውስጥ ነው ያለው። ኢንሻአላህ ባላህ ፍቃድ ውስጡንም እንጎበኛለን፣ ውጩንም እንጎበኛለን። ምንም ይቀረን ነገር የለም። ለምን ተብሎ ለምን ይቀራል? ወላ ውስጡ ወላ ውጩ ባላህ ፍቃድ ኢንሻአላህ ሁሉንም እንጎበኛለን። እስቲ ቢስሚላህ። እዚህ ጋር ሶኬት አለ መሰለኝ። ኧረ ጉዴ ነው። ወደዛ ሄጄ በዛ በኩል ይላል እኮ ነው። እንደዚህ በቃ ከእናንተ የሚጠበቀው በአይናችሁ ወክ ማድረግ ብቻ ነው። ምን ወክ ለማድረግ የግዴታ በቦታው መገኘት አለበት? በቦታውም ሲኮን የበለጠ ነው ደስ የሚለው። ግን ጥሩ ነገር ስናይ ደግሞ ለአይናችን ደስ ይላል። እስቲ ኑ ተዝናኑ። እኔ ምርጦች አዝናናችሁ እስቲ። እናንተንም ደግሞ ለዚህ ያብቃችሁ። ስደት በቃችሁ ብሎ ለሀገራችሁ ያብቃችሁ። ርስቃችን አላህ በሀገራችን ያሳለን። ከቤተሰብ ሆነን በሀገራችን ከቤተሰብ ሆነን ምንደሰት ምንዝናና አላህ ያርጋል። የሰው ወርቅ አያደምቅ መቼስ የሰው ሀገር የሰው ነው አይሞላም። ለማትሞላ ዱንያ እድሜና ጊዜ መጨረስ ነው። እናንተንም ለሀገራችሁ ያውቃችሁ እላችኋለሁ። ሀባይቤ እና እንዳልኳችሁ ላይክ ሰብስክራይብ ያደረጋችሁ አበረታታ። ይሄ እንትኑ ቪዲዮ ረዘመ። አሁን ውስጥ ገብቼ ያለውን እቃውን ምኑን እስከማሳያችሁ ሊረዝም ነው። ስለዛ እና ይሄ ከግቢ ውጭ ነው። አሁን ደግሞ ውስጥ ገብተን ውስጡን እናያለን ማለት ነው ውዶች።